ኦገስት 17 እና 18 ካለኝ ላይ ለማካፈል ዝግጁ ነኝ የምትሉ ሰዎች አንዴ ሰብሰብ ትሉልኛላችሁ። በእንደራሴ ዩዝ አሶሲሽን እና በመስጠት ለህይወት አማካኝነት የተዘጋጀ ትልቅ የበጎ አድራጎት ስራ ነው። ስለዚህ የበጎ አድራጎት ስራዎች ላይ ስትሳተፉ ደግሞ ሁልጊዜም እንደምላቸው የምታገኟቸው ጥቅማ ጥቅሞች አሉ። አንድም ካላችሁ ላይ ማካፈል ነው። ሁለትም ደግሞ ሰርተፊኬት ይኖራችኋል፣ ኔትወርክ ታደርጋላችሁ፣ ኤክስፔሪንስ የምታገኙበት ሁኔታ ይኖራል። በተለይ ደግሞ ኤንጂኦዎች ላይ መስራት የምትፈልጉ፣ ሁማኒታሪ አክቲቪቲዎች ላይ መስራት የምትፈልጉ ሰዎች እንደዚህ አይነት ኦፖርቹኒቲዎች ላይ ስትሳተፉ ነው ለእናንተ የሚሆነውን መንገድ የምታገኙ። በጎ አድራጎት ስራ ላይ ምን እያደረግን ነው የምንሳተፈው ካላችሁ፣ አንደኛው የደም ልገሳ፣ ሁለተኛ የልብስ ልገሳ፣ ሶስተኛ ደግሞ መመገብ፣ በአራተኛ ደግሞ የዛፍ ተከላ ይኖራል። ስለዚህ እንደዚህ አይነት የቮለንተሪ ስራ ላይ እድሉ ላግኝ እንጂ እኔ ለማድረግ ማህበረሰቤን ለማገዝ ዝግጁ ነኝ የምትሉ ሰዎች ከነዚህ ውስጥ የምትፈልጉትን ሰዓቱን መርጣችሁ እንደዚህም ደግሞ የተግባሩን መርጣችሁ ጉግል ፎርሙን በመሙላት አፕላይ ማድረግ ትችላላችሁ። ኤስኦኤስ ችልድረን ዴን ውስጥ የሚከናወን ሲሆን ታዲያ ይህንን የበጎ አድራጎት ስራ ላይ እናንተ መሳተፍ የማትችሉበት ሁኔታ እንኳን ካለ ሌላ ሰው እንዲደርሰው ይህ ቪዲዮ እንደደንቡ ሼር ይደረግ።